ጋይስ እንዴት አላችሁልኝ? የቻናል ቤተሰቦች ደህና ናችሁ? ስልክ አላስቀምጥ እያለኝ ማለት ነው። ካሜራማን ጠፍቶ ስልክ እያስተካከልኩ ለማለት ነው። ጋይስ የኔ ውዶች፣ የኔ ቤተሰቦች እንዴት አላችሁልኝ? ሰላም ጤና ይስጥልኝ። የአበባ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም እንደኔ ሰላም እንደሆናችሁ ተስፋ አለኝ። ያው እየጠፋሁ ነው የምመጣው። እንግዲህ ዩቲዩብን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁንልን። ዛሬ አንድ ነገር የታዘብኩትን ነገር ልነግራችሁ ነው የመጣሁት። ሁሉም መካሪ ይሆናል ማለት እኛን በተለይ በአረቡ ዓለም የምንኖረው ልጆች ሁሉም መካሪ ይሆናል። መካሪ ዘካሪ። በተለይ አንዳንድ ሴቶች ካላስተዳደረሽ የማያስተዳድርሽ የራሱን ችሎ የማያስተዳድርሽ ወንድ ከሆነ በአናቱ ይተከል የሚሉ ሴቶች አሉ። እህቶች አንድ ነገር ልንገራችሁ፣ እነኛ ሴቶች ይህን ህይወት በፍጹም እየኖሩት አይደለም። ሪዱ ህይወታቸው እነሱም ሰርተው ባልየውም ሰርቶ ሁሉም አጠፍ ዘርጋ ብላ ተነጥፋ ተጎዝጉዛ ሲመጣ ማሬ 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 ብላ ነው የምትኖረው እንዲች አይነት ሴት። ነገር ግን የራሷን ህይወት በስርዓት እየመራች ሌላው ቆሞ ለማስቀረት ልበላችሁ፣ ቆሞ ለማስቀረት ነው። ሌላ ምን አዲስ ነገር አለ እንዴ? ሰው ቆሞ እንዲቀርላችሁ ነው እንደምትፈልጉት? እራሱን ካልቻለ እሱ ካላስተዳደረሽ በአናቱ ይተከል የሚሉ ሴቶች አሉ። የእነሱ ህይወት እኮ ሄዳችሁ ብታው ባክግራውንዳቸው ማለት ነው። እራሷ ሰርታ አይተናቸዋል። ብዙ ሴቶች መካሪ ዘካሪ ሆነው እሱ ገንዘብ ከሌለው ለምን ታገቢዋለሽ? እራሱን ችሎ ካላስተዳደረሽ በአናቱ ይተከል አንቺ እንዳሰጪ የሚሉ ሴቶች ብዙ ሴቶች አይተናል። ነገር ግን የእነሱ ህይወት ደግሞ ተቃራኒ ነው። አይደለም ቀርቶ ለቤታቸው ሙሉ የቤቱን አስቤዛውንም ሆነ ማትሪያል ሁሉንም ከበር የሚያደርጉት እነሱ ናቸው። አያችሁ እህቶቼ፣ ንቁ። እንደዛ ስላችሁ ገንዘባችሁን ለቀማኛ ወይም ደግሞ ለዱርዬ ስጡ እያልኩ አይደለም። የራሳችሁ ህይወት ከሆነ ባላችሁ ከሆነ የህይወት አገራችሁ ከሆነ ህጋዊ ባላችሁ ከሆነ ከማን ጋር ልትበሉ ነው? ኋላ እንዴ ፏፈሽ በይበት፣ ፏፈሽ ከባልሽ ጋር የሚያዋጣችሁን ዘላቂ የሆነ ህይወት ከሆነ ይህቴ ዛሬ በ21ኛው ክፍለ ዘመን እሱም ሰርቶ አንቺም ሰርተሽ ነው የሚኖረው። ድሮ አይደለም አሁን ያለንበት። ድሮ በእርግጥ እናቶቻችን በቤት ይቀመጣሉ፣ የቤት እመቤት ናቸው፣ ልጅ ያሳድጋሉ፣ አባት ሰርቶ ያመጣል። አሁን ላይ ግን እንደዚያ ያለ ህይወት ራሱ በዚህ ዘመን አንቺ ቤት እንኳን ተቀምጠሽ የቤት እመቤት እንኳን ላርግሽ ቢልሽ እንዳትስማሚ። ምክንያቱም አንቺም ሰርተሽ ስትገቢ እሱም ሰርቶ ሲገባ ያኔ ነው ክብር ለአንቺ ሬስፔክት የሚኖረው ያኔ ነው። ግን አንዳንድ ሴቶች አሉ ይመጡና ሶሻል ሚዲያ ላይ ራሱን ካላስቻለሽ በአናቱ ይዘቅዘቅ ይላሉ። እሷ እኮ ህይወቷ እንደዛ አይደለም። ራሷን ደቼ በልታ ነው የምትኖረው ማለት ነው። እና እንደውም ልንገራቸው ሴቶችዬ፣ የቤት እመቤት ከምትሆኑ ከምትሰሯት ላይ እሱም ከሚሰራት ላይ ቀንሳችሁ የቤት አጋዥ ራሱ ቀጥራችሁ አንቺ የውጭ ስራሽን ሰርተሽ ብትመጪ የቤት እመቤት ሳትሆኚ ያከብርሻል ማለት ነው። እንደኔ እኔ ማስበው እንደዛ ነው። የቤት እመቤት ሁኚ ቢለኝ ባለቤቴ አልሆንም። ለምን ብዬ አከብረዋለሁ። የራሴን ስራ እሰራለሁ፣ የራሱን ስራ ይሰራል። ለሚያስፈልገን ወጪ ጌታችንን እንሸፍናለን። እና አንዳንድ ሴቶች ሶሻል ሚዲያ ላይ የሌለው ወንድ ባናቱ ይገልበጥ የሚሉ አሉ። በእርግጥ ከ110% ያላቸው ራሳቸውን የሚያስተዳድሩ ሚስቶቻቸው ይኖራሉ። አብዛኛው ግን አይደለም ቀርቶ በኢትዮጵያ ውስጥ በዓለም ውስጥ እኩልነት ነው። ሴቷም ሰርታ ወንዱም ሰርቶ ነው። ደግሞ ስራ መስራት ጤነኛ ለሆነ ሰው እንደ ወክ እንደማድረግ ነው። እና እህቶቼ
እነዚህ አንዳንድ መካሪ ዘካሪ የሆኑ ሴቶችን ቲክቶክ ላይ ይወጡ የሚበጠረቁትን ተዋቸው። እሱ ገንዘብ ከሌለው በአናቱ ተከል የሚለው አይሰራም። አንቺ ሲኖርሽ እሱም ሲኖረው፣ እሱም ለአንቺ ክብር አለው፣ አንቺም ለእሱ ክብር አለሽ። አሪፍ ትዳር ትኖራላችሁ። አይ እሱ ከሌለው እኔ አልሰጥም ካላስተዳደረኝ የእሷን ምክር ሰምተሽ በአናቱ ይገልበጥ እንዳሰጪ ምናምን ትልሻለች። አይ የብዙ ሴቶች ትዳር ፈረሰ ባይዘው እሱ ከሌለው እኔ ከሆነ ማስተዳድረው ምናምን የሚባል እውነተኛ ትዳር ተስማምተው አረብ ሀገር ልኳት ምናምን እዚህ ሲደርሱ ባጉል ሴቶች ባጉል መካሪ ነን ተብዬ ሴቶች ትዳራቸው ፈረሰ። እነኛ ልጆች ግን ማን ቆመው ነው የሚቀሩት? የሚያፈቅራቸው የሚወዳቸውን ባል አያገኙም። እኔ ካለፍኩበትን ተመክሮ ነው የምነግራቸው። ትዳራችሁን ስትይዙ ለጥ ገጥ ብለሽ ስልጥን ብለሽ አክብረሽ ኑር። እኔ አሁን በፊት ለትዳር ምንም አይመስለኝ ነበር። ይሄ ቅናት ምናምን ምን አሁን ላይ ግን ሳያቸው ሴቶቹ አእምሮዬን በሰለ። ሴቶቹ ሳያቸው አሁን ላይ ይገልበጥ ምናምን ይላሉ። ለቤታቸው ግን ማለት ነው እነሱ ናቸው ዋና ፑክኒዋን በልታ አእምሮዋን አጨናንቃ አስባ ቤቷን የምታስተዳድረው። ለእኛ ግን እንደዛ ነው የሚመክሩት። እና ሴቶችዬ የኔ ውዶች የመዳም ቅመሞች እግዚአብሔር ጥሩ ባል የሚያስበውን በማጣጫችሁ የዘለቃ ህይወት ከህይወታችሁ ፍጻሜ የሚሆነው ባል ይስጣችሁ። ግን አስቡበት። እነዚህ ቲክቶክ ላይ የመጡ የሚሉትን ሴቶች አትስሟቸው። የነሱ ትዳራቸው እውነተኛው ትዳራቸውን አይደለም ቲክቶክ ላይ የሚያወራችሁ። በአናቱ ይገልበጥ አይደለም ቀርቶ ልትለው በስስት አይኗ ነው የምታየው። ችልላችሁ ነው። ቪዲዮን ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ስለምትከታተሉኝ አመሰግናለሁ። ባይ ባይ።